የእግዚአብሔር ቤተሰቦች የክርስቶስ ወዳጆች እንደምን ከረማችሁ እንደምናችሁ እግዚአብሔር አምላክ ረድቶኝ አግዞኝ ዛሬ በሌላ ሐሳብ በሌላ ቃል በፊታችሁ ተገኝቻለሁ። እግዚአብሔር አምላካችን ደግሞ በማዕከላችን ተገኝቶ እንዲያስተምረን እንዲናገረን እስቲ ጸሎት እንጸልያለን። ቅዱስ ሆይ እንባርካለን፣ ከፍ ከፍ እናደርጋለን። እግዚአብሔር ዛሬም ደግሞ በቃል እንድትናገረን እንድታስተምረን እንድትገስጸን እግዚአብሔር ለእያንዳንዳችን ደግሞ ለልባችን ለውስጣችን እንደተዘጋጀነው መጠን እንድትናገረን በኢየሱስ ስም ጸለይኩኝ። እግዚአብሔር ሆይ ቃል መጥቶ ስራ ሳይሰራ ስለማይመለስ የእያንዳንዳችን ህይወታችንን ሁሉ ስለሚያስተካክል ስለሚቀይረን ስለሚለውጠን እግዚአብሔር እኔንም አንደበቴ እንድትቀባ ተናገር ያልከኝን ብቻ እንድናገር እንድትረዳኝ ተጽኖ የሚያደርግ አየሩን ዙሪያውን የሚይዝ ተጽኖ ኃይል ሁሉ በኢየሱስ ስም እንዲመታ ሰማይ በእኔም ይህንን በሚያዩ በሚሰሙ ወገኖች ትይዩ እንዲከፈት እግዚአብሔር ሆይ ያንተ ጠል ያንተ በረከት በእያንዳንዳችን ላይ እንዲመጣ እግዚአብሔር አባቱ የቃል ፍቺ ያበራል እንደሚለው ቃል እንድታበራል እንድትገልጥልን ለልባችን ለውስጣችን ጌታ ያልፈ እንድትናገረን በኢየሱስ ጸለይኩኝ። እንቆቅልሾቻችንን ሁሉ አንተ ፍትህ አስተምረን ገስጸን ወደ ፍቃድና ወደ ሐሳብ አባቱ ያንተ አምጣን። የበቀል ኃይላት ሁሉ በኢየሱስ ይታሰሩ። ይህንን ባሪያ በደም ሸፍነኝ በሳት ቅጠረኝ። ይህንን ጊዜ ተጀምሮ እስከሚያልቅ ሁሉ መንፈስ ቅዱስ እግዚአብሔር ሆይ ላንተ አሳልፌ የሰጠው በኢየሱስ ስም። ኢየሱስ ጌታ ነው። ጌታ የሰጠኝ ሐሳቡ ቃሉ ርዕስ የሰጠውት ወደ እግዚአብሔር ተራራ ማን ይወጣል የሚል ነው። ወደ እግዚአብሔር ተራራ ማን ይወጣል? በቅንፍ መዝሙር 24 ከ3 እስከ 5 ያለው ቃል እንደዚህ ይላል። በኢየሱስ ስም አነባለሁ። ወደ እግዚአብሔር ተራራ ማን ይወጣል? በቅድስናው ስፍራ ማን ይቆማል? እጆቹ የነጹ ልቡም ንጹህ የሆነ ነፍሱን ለከንቱ ያላነሳ ለባልንጀራውም በሽንገላ ያልማለ እርሱ ከእግዚአብሔር ዘንድ በረከትን ከመድኃኒቱ አምላክም ምሕረትን ይቀበላል እያለ ይናገራል። ወደ እግዚአብሔር ተራራ ማን ይወጣል? እግዚአብሔር ወዳለበት ማን ወደሱ መቅረብ ይችላል? እንደዛ ወደ እግዚአብሔር መቅረብ ከፈለግን ወደ ቅድስናው ወደ ከፍታው መውጣት እንፈልጋለን ወገኖቼ። እንግዲህ ምን ማድረግ እንዳለበት በዚህ ቁጥር ላይ በመዝሙር በቅንፍ 24 ከ3 እስከ 5 ባለው ላይ ይናገራል። ኢየሱስ ጌታ ነው። ስለ እግዚአብሔር ተራራ በመጽሐፍ ቅዱስ በተለያየ ቦታ የሚጠቅሳቸው አሉ። መጀመሪያ አብርሃም ልጅህን ሰዋልኝ ብሎ ወደ አንድ ወደማሳየ ተራራ ወደዛ ነው የጠራው። እንግዲህ እግዚአብሔር ቅድስና እግዚአብሔር ነገር ባለበት ወደዛ ተራራ እግዚአብሔር አምላክ አብርሃምን ይጠራዋል ልጁን የሚሰዋበት። ከዛም ደግሞ ሙሴ ነው። ሙሴ በሚዲያም ሀገር ሆኖ ለሚዲያማዊ ሰው በጎችን ሲጠብቅ አንድ ጊዜ ወደ አንድ ተራራ ይወጣል እና በዛው ላይ ቁጥቋጦ ያል በቁጥቋጦ ላይ ቁጥቋጦ አይቃጠልም ግን እሳት ሲነዳየ እግዚአብሔር ምን አለው? የቦታ የተቀደሰ ነው ጫማና አውልቅ አለው። እግዚአብሔር ወዳለበት ወደ ቅድስና ቦታ ነው የመጣው። እግዚአብሔር አምላክ ለሙሴ ይናገረዋል ሄዶ ህዝቡን ነጻ ማውጣት እንዳለበት። ከዛ ምን አለው? በዚህ ቦታ ተራራ ላይ አንተ ህዝብን ይዘህ መጥተህ ታመልከኛለህ እዚህ ብሎ ጌታ ይናገረዋል። ከዛ ዘጸአት 19 ላይ እግዚአብሔር አምላክ እንደተናገረው በዛ ተራራ ላይ ህዝቡ ይሰበሰቡና እንደዚህ ይላል። ዘጸአት 19:1 ላይ በሶስተኛው ወር የእስራኤል ልጆች ከግብጽ ምድር ከወጡ በኋላ በዚያ ቀን ወደ ሲና ምድረ በዳ መጡ። እንግዲህ ይህ ሲና ተራራ ላይ እግዚአብሔር አምላክ በዛ ለሙሴ የተገለጠበትና 10ቱን ትእዛዛቶችን ሁሉ የሰጠበት ተራራ ነው። ከራፊድም ተነስተው ወደ ሲና ምድረ በዳ መጡ። በምድረ በዳም ሰፈሩ። በዚያም እስራኤል በተራራው ፊት ሰፈረ። ሙሴም ወደ እግዚአብሔር ዘንድ ወጣ። ወደዛ ተራራ ወደ ቅድስናው ተራራ ወጣ። እግዚአብሔርን በተራራው ጠርቶ አለው ለያዕቆብ ቤት እንዲበል እያለ ለእስራኤሎችን በከዛ በቅድስናው ተራራ በእግዚአብሔር ተራራ ሆኖ መልእክቶችን ለህዝቡ ያስተላልፍ ነበር። የሚገርመው ነገር እግዚአብሔር ወደዚህ ወደ እግዚአብሔር ተራራ እግዚአብሔር የጠራው ህዝቡን ሁሉ ጭምር ነው። ህዝቡ ወደዛ እንዲወጡ ነው። ህዝቡ ግን እግዚአብሔር አምላክ አንተ ተናገረን እኛ አንወጣም ብሎ ህዝቡን ቢላቸዋል። 9 ጀምሮ እንደዚህ ይላል። ዘጸአት 19 ቁጥር 9 ላይ እግዚአብሔርም ሙሴን ካንተ ጋር ስነጋገር ህዝቡ እንዲሰሙም ደግሞ ለዘላለም እንዲያምኑ በእኖ በከባድ ደመና አመጣለሁ አለ። ሙሴም የህዝቡን ቃል ለእግዚአብሔር ነገረ። እግዚአብሔርም ሙሴን አለው ወደ ህዝቡ ሂድ፣ ዛሬና ነገም ቀድሳቸው፣ ልብሳቸውንም ይጠቡ። በሶስተኛው ቀን ህዝቡ ሲያዩ ወደ እግዚአብሔር በሲና ተራራ ላይ ይወርዳልና ለሶስተኛውም ቀን ይዘጋጁ። እግዚአብሔር ወደዛ ተራራ ህዝቡን ሁሉ ነው የጠራቸው።
ከዛ ቁጥር 16 እንዲላል እንዲህም ሆነ በሶስተኛውም ቀን በማለዳ ጊዜ ነጎድጓድና መብረቅ ከባድም ደመና እጅግም የበረታ የቀንደ መለከት ድምጽ በተራራው ላይ ሆነ። በሰፈሩም የነበሩት ሕዝብ ሁሉ ተንቀጠቀጡ። ሙሴ ሕዝቡን ከእግዚአብሔር ጋር ለመገናኘት ከሰፈር አወጣቸው። ከተራራውም ግርጌ ቆሙ። እግዚአብሔርን በእሳት ስለወረደበት የሲና ተራራ ሁሉ ይጤስ ነበረ። ከእርሱም እንደ እቶን ጢስ ያለ ጢስ ይወጣ ነበር። ተራራውም ሁሉ እጅግ ይናወጥ ነበር። የቀንደ መለከቱም ድምጽ እጅግ በበረታና በጸና ጊዜ ሙሴ ተናገረ። እግዚአብሔር በድምጽ መለሰለት። እግዚአብሔር በሲና ተራራ ላይ ወደ ተራራው ራስ ወረደ። እግዚአብሔር ሙሴን ወደ ተራራው ራስ ጠራው። ሙሴም ወጣ። እግዚአብሔር ሙሴን ውረድ፣ እግዚአብሔርን ለማየት ዳርቻውን እንዳያልፉ ከነርሱም ብዙ እንዳይጠፉ ለሕዝቡ አስጠንቅቃቸው። ምክንያቱም በእግዚአብሔር ቅድስና እዛ በታላቁ ክብሩ ማንም መቆም አይችልም። ወደ እግዚአብሔር የሚቀርቡት ካህናት ደግሞ እግዚአብሔር እንዳያጠፋቸው ራሳቸውን ይቀድሱ አለው። ሙሴም እግዚአብሔር አንተ በተራራው ዙሪያ ወሰን አድርግ ቀድሰው ብለ አስጠንቅቃልና ሕዝቡን ወደ ተራራ ይወጡ ዘንድ አይችሉም አለው። እግዚአብሔርም ሂድ ውረድ፣ አንተ አሮንም ካንተ ጋር ትወጣላችሁ፣ ካህናቱና ሕዝቡ ግን እግዚአብሔር እንዳያጠፋቸው ወደ እግዚአብሔር ይወጡ ዘንድ አይተላለፉ አለው። ሙሴም ወደ ሕዝቡ ወረደ፣ ይህንንም ነገራቸው እያለ ይናገራል። እንግዲህ ወደ እግዚአብሔር ተራራ ሙሴን ሕዝቡን እንኳ ወደዛ ተራራ ለመቅረብ ተቀድሰው ነበር የቀረቡት ወደ እግዚአብሔር ተራራ እና ወደ እግዚአብሔር ተራራ ማን መውጣት ይችላል? እግዚአብሔር ወዳለበት ህልውናው ማን መውጣት ያለበት ወገኖቼ? ሌላ ደግሞ በመጽሐፍ ቅዱስ ልክ እንደዚህ ወደ እግዚአብሔር ተራራ የሄደ አንድ ሰው ነበር። እሱም ኤልያስ ነው። እና ኤልያስ በጣም ለእግዚአብሔር ቀንቶ የባህል ነቢያቶችን በዛ ጊዜ ኤልዛቤል እንዲያመልኩ ያደረገችውን የእስራኤልን ሕዝብ እንዲሴስኑ ያደረገችውን ከተጋፈጠ በኋላ እነዚህ ውሸታም ሐሰተኛ ነቢያቶችን ካጠፋ በኋላ መጨረሻ ላይ ኤልዛቤል ዛቻ ትልክበታለች። ከዛም ኤልያስ ይፈራል። እንደዚህ እያለ ይናገራል። አንደኛ ነገሥት ምዕራፍ 19 ቁጥር 2 ላይ እንደዚህ ይላል። ኤልዛቤልም ነገ በዚህ ቀን ነፍስን ከነዚህ እንደ አንዲቱ ነፍስ ባላደርጋት አማልክት ይህን ያድርጉብኝንም ጨምሩብኝ ብላ ወደ ኤልያስ መልእክተኞች ላከች። ኤልያስን ፈርቶ ተነሳ፣ ነፍሱንም ሊያድን ሄደ። በይሁዳ ወዳለ ወደ ቤርሳቤ መጥቶ ብላቴናው በዚያ ተወ። ከዛ ይቀጥልና ቁጥር 7 ላይ እንደዚህ ይሆናል። የእግዚአብሔርን መልአክ ደግሞ ሁለተኛ ጊዜ መጥቶ ዳሰሰውና የምትሄድበት መንገድ ሩቅ ነውና ተነስተ ብላ አለው። ተነስቶም በላ ጠጣም። በዚያ ምግብ ኃይል እስከ እግዚአብሔር ተራራ ወደ እግዚአብሔር ተራራ እስከ ኮሬብ ድረስ 40 ቀን 40 ሌሊት ሄደ። ወደ እግዚአብሔር ተራራ ሄደ። ከዛም በእግዚአብሔር ተራራ ነው እግዚአብሔር አምላክ ተገለጠለት። ኤልያስ እዚህ ምን ልታደርግ መጣ ብሎ እግዚአብሔር በትንሽ ድምጽ ተናገረው። እግዚአብሔርም ሲናገረው ኤልያስ ጆሮውን ያዘ። እግዚአብሔር ሆይ እኔ ብቻ ቀርቻለሁ፣ ብዙዎች ነው አንተ ማምለክ አቅሟል፣ እኔ ብቻ ነኝ የማመልክ፣ እኔንም ሊያጠፉኝ ነው ብዙ አለ። እግዚአብሔርም ደግሞ አጽናንተውን ብሎ ገና ስራ ይጠብቃል። ኤልያስ አትፍራ፣ እንዳውም አንተ ሚሞት መስሮት ነው የሸሸው የነበረው ኤልዛቤልን ዛቻ። ነገር ግን ሞትም እንኳን አላየም፣ ተነጥቆ ነው ወደ እግዚአብሔር የሄደው እና ወደ እግዚአብሔር ተራራ መጥቶ ነው ኃይል አግኝቶ ተቀብሎ ከእግዚአብሔር ድምጽ ሰምቶ የተመለሰው ኤልያስ። ኢየሱስ ጌታ ነው። አሁን እዚህ ቦታ ላይ አሁን ያነበብነው መዝሙር በቅንፍ 24:3-5 ላይ ወደ እግዚአብሔር ተራራ ወደ እርሱ ለመቅረብ የሚፈልግ ሰው እዚህ ቦታ ላይ ይናገራል። ወደ እግዚአብሔር ተራራ እግዚአብሔር ቅድስና ወደ እሱ መቅረብ እንፈልጋለን ወገኖቼ። እጃችን ንጹህ መሆን አለበት። እጁ ንጹህ ማለት በእጁ ላይ ክፋት ያላደረገ፣ ሰውን ያልገደለ፣ ክፋትን በእጁ ያልሰራ ማለት ነው። እጃችን ንጹህ። አሁን መጽሐፍ ቅዱሳችን ላይ ጲላጦስ እኔ ከደሙ ንጹህ ነኝ ብሎ እጁን ታጠበ፣ እጄ ንጹህ ነው፣ ደም የለብኝም አለ። ጌታ ኢየሱስ ክርስቶስን ግደለው ሲሉት ከዛ አፈተሸው፣ አየው፣ ምንም ነገር አላገኘበትም። ስለዚህ ለግድያ አሳልፎ ቢሆን ኃጢአተኛ ደም በእጁ ሊኖር ነው። ስለዚህ ያን ደሙን ከሱ ለማስወገድ ብሎ እጁን ታጠበ። እጄ ይኸው ንጹህ ነው፣ እኔ ምንም የዚህ ሰው ደም የለብኝም አለ። እነዛ ደግሞ አይሁዶች በእኛ ላይ ሁን እርግማን ማንም ደሙ በእኛ ላይ ሁን ብለው ራሳቸውን ሬስፖንሲብል አደረጉ እና እጁ ንጹህ የሆነ የሰውን ደምን ያላፈሰሰ ክፋትን በእጁ ያልሰራ እሱ ወደ እግዚአብሔር ተራራ መቅረብ ይችላል እያለ በመዝሙር
በቅንፍ 24:4 ላይ ይናገራል። ወደ እግዚአብሔር ተራራ ወዳለበት ማን መቅረብ ይችላል? ልጆቹ የነጹ። ሌላው ደግሞ እዛ ቦታ ላይ ወደ እግዚአብሔር ተራራ እግዚአብሔር ወዳለበት ወደ ህልውና መግባት ከፈለግን ልባችን ንጹህ መሆን አለበት። ጌታ ኢየሱስ ክርስቶስ እንደውም የተራራው ስብከት ላይ ማቴዎስ 5:8 ሲናገር ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና። ወደ እግዚአብሔር ወዳለበት እግዚአብሔርን ለማየት ሙሴ እኮ ወደ ተራራው ሲወጣ ድምጽ አፍ ላፍ ነበር የሚያናገረው ሙሴ እና ወደሱ ተራራ ወደሱ ወዳለበት መቅረብ ወደ ህልውናው መቅረብ እንፈልጋለን ወገኖቼ። ልባችን ንጹህ ሊሆን ይገባል። እግዚአብሔርን ድምጽ መስማት ከፈለግን እግዚአብሔርን ማየት ከፈለግን ልባችን ንጹህ መሆን አለበት። ተንኮለኞች ክፋትን የምናስብ መሆን የለብንም። ዳዊት መዝሙረ ዳዊት ላይ ሲናገር ብዙዎች ይናገራል። ሁሉ በራሱ አካሄድ ሄደዋል፣ ሲተኙ ክፋትን ያስባሉ፣ ተነስተው ያደርጉታል እያለ ይናገራል። በልባቸው ክፋትን ነው ተኝተው የሚያስቡት፣ ከዛ ጠዋት ሲነጋ ይተገብሩታል፣ በተግባር ያደርጉታል። እና እኛ ግን ልባችን ንጹህ መሆን አለበት። ንጹህ ጌታ ኢየሱስ ክርስቶስ እንደሚናገረው ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና ያለ ይናገራል። ሌላው ደግሞ ወደ እግዚአብሔር ተራራ ወደ እሱ ህልውና ማለበት መቅበር እንፈልጋለን ወገኖቼ። ነፍሱን ለከንቱ ያላነሳ ነፍሳችን ለከንቱ ለማያስፈልግ ነገር ልናረገው ልናውለው አይገባል። ነፍሳችን ለእግዚአብሔር ሐሳብና ፍቃድ ልናውል ይገባል። ኢየሱስ ጌታ ነው። እግዚአብሔር አምላክ የሰጠንን ነፍሳችንን ለሰው ዋጋ የተከፈለብን ነፍሳችን ነው። ለከንቱ ነገር ልናውለው አይገባም። እግዚአብሔር ሰጠንን ነፍሳችንን መልሰን ለሱ ልንሰጠው ይገባል። ጌታ ኢየሱስ ክርስቶስ እንኳን ሊናገር ስለነፍሱ ስለራሱ የሚያቆያት ያጠፋታል፣ ነፍሱ ግን ለሰው ልጅ የሚሰጥ ለጌታ ኢየሱስ ክርስቶስ የሚሰጥ ግን ያኖራታል ይላል። ነፍሳችን ለመልካም ነገር ለጌታ ልንሰጠው ይገባል። እዛን ጊዜ ወደ እግዚአብሔር ተራራ እንወጣለን። ሌላው ደግሞ ወደ እግዚአብሔር ተራራ ወዳለበት መግባት እንፈልጋለን ወገኖቼ። ለባልንጀራው በሽንገላ ያልማለ ይላል መዝሙር በቅንፍ 24:4 ላይ ለባልንጀራው በሽንገላ ያልማለ። ሸንጋይ በጣም በአሁኑ ዘመን ብዙ ሸንጋዮች አሉ። ጥፋትን እያደረግን ጥሩ የሚሉን፣ ጥሩ እያደረግን ደግሞ መጥፎ የሚሉ ሽንገላን አስመሳዮች። አንዳንድ ነገሮች እንኳን አድርገን በቃ አንቺ ጥሩ ነሽ አንተ ጥሩ ነው የሚሉ እውነቱን የማይናገሩ የሚሸነግሉ ሸንግሎ መሐላን ያላደረገ ከዛ ግን ወረድ ብሎ ምን ያደርጋል? እነዚህ ነገሮች ሁሉ ያላደረገ እነዚህን ሁሉ ከህይወቱ ላይ ያስወገደ ሰው የሚሆንለት ነገር አንደኛ ከእግዚአብሔር ዘንድ በረከትን ይቀበላል። ከእግዚአብሔር ዘንድ በረከትን ይቀበላል። አምላካችን ለኛ ያለልን ሁሉ በረከትን እንቀበላለን። ልባችን ንጹህ ከሆነ እጃችን ንጹህ ከሆነ ማንም በዳ የሌለብን ምንም ንጹህ እጃችን ንጹህ ሆነ ክፋትን በእጃችን ያልተገኘብን ነፍሳችን ለማይሆን ነገር ያላነሳን ለባልንጀራችን በሽንገላ ያልማል እነዚህ ነገሮችን ከህይወታችን ላይ ካስወገድን እግዚአብሔር ደግሞ ለዚህ ሰው የሚያደርግለት ከእግዚአብሔር ዘንድ በረከትን ይቀበላል። እግዚአብሔር ያየልን በረከቶችን እናገኛቸዋለን። ሰማይ በረከቶች ከአምላካችን ጋር ያለ ንብረታችንን ድምጹን እየሰማን እሱን እያየ ነው ማምለክ ይሆንልናል። ከሱ የሆነ በረከትን መንፈሳዊ በረከትን እንቀበላለን። ሌላ ደግሞ ከአምላካችን ዘንድ ምህረትን እንቀበላለን። እግዚአብሔር ምህረትን በእኛ ላይ እጅጉን ያገናል። በምህረት ሁሉ ጊዜ ይመለከተናል። እንዳውም ባለፈው ሰብክ ያለው በምህረትና ቸርነት በሕይወት ዘመን ይክብለ ዘላለም በቤት በእግዚአብሔር ቤት እንድንኖራለን። በእግዚአብሔርነት ምህረትና ቸርነት እግዚአብሔር ምህረትን ያያረግልናል። እነዚህ ነገሮች ክፋት ሁሉ ያየናቸውን ከህይወታችን ስናስወግድ ልበ ንጹህ ስንሆን ነፍሳችን ለከንቱ ሳናነሳ ስንቀር ለባልንጀራችን በሽንገላ ካልማልን እጃችን ንጹህ ከሆነ ንጹህ ልብ ካለ እነዚህ ከሆነን ወገኖቼ ከእግዚአብሔር ዘንድ ምህረትን እንቀበላለን። እግዚአብሔር ምህረት ሁሉ ጊዜ ወገኖቼ ያስፈልገናል። ዳዊት መዝሙር ሲናገር እግዚአብሔር ምህረት ማለት አዲስ ነው። እግዚአብሔር በምህረቱ ሁሉ ጊዜ ወደኛ ወደ ህይወታችን ይመጣል። ኢየሱስ ጌታ ነው። እንግዲህ እግዚአብሔር አምላክ ዛሬ በዚህ መዝሙር 24 ከ3 እስከ 5 የሚናገረን ያለው ወደ እግዚአብሔር ተራራ ማን ይወጣል? እጆቹ የነጹ ልቡ ንጹህ የሆነ ነፍሱን ለከንቱ ያላነሳ ለባልንጀራው በሽንገላ ያልማለ እንደዚህ የሚያደርግ ሰው ደግሞ ምን ይሆናል? ከእግዚአብሔር ዘንድ በረከትን ይቀበላል። የእግዚአብሔር ምህረትንም ያገኘዋል።
ኢየሱስ ጌታ ነው። ይሄ ነው ጌታ እየሰጠኝ ሀሳቡ ቃሉት ለሚያማችሁ ሰዎች በኢየሱስም ብላችሁ እጃችሁ ጫኑ። እግዚአብሔር ደግሞ ታላቅ የሆነ ፈውስን ያመጣል። ሃሌሉያ። ቅዱስ ሆይ እንባርካለን። ስለተመጣው ስለያወቃል ተመስገን። ወደ አንተ ተራራ አንተ ወዳለበት ወደ ልውና እግዚአብሔር ኢየሱስ በኩል መቅረብን ተላባባ አሁንም እንዳንቀርብ የሚከለክል ኃጢአት፣ በደል፣ መተላለፍ ቢኖር አሁንም በዚህ ጌታዊ መዝሙር በቅንፍ 24 ላይ 3-5 እንደተናገርከን በህይወታችን ካለ እግዚአብሔር ዛሬ ይቅር በለን። እግዚአብሔር በበደልን ባሳዘን እጃችን ላይ እግዚአብሔር ክፋት ከተገኘብን ልባችን ንጹህ ካልሆነ እግዚአብሔር ነፍሳችን ለከንቱ አሳልፈን ሰተን ከሆነ እግዚአብሔር አባታችን ሆይ ለባልንጀራችን በሽንገላ ምለን ከሆነ ይቅር በለን። በክርስቶስ ኢየሱስ ደም ጠበን። ጌታ ሆይ በምህረት ተመልከተን። እኔንም ወገኖቼ ጌታ ሆይ በማወቅ ባለማወቅ በማስተዋል ባለማስተዋል አንተን ያሳዘንን ሁሉ ዛሬ በክርስቶስ ኢየሱስ ደም ከበደል ከኃጢአት ሁሉ የሚያነጻው ደም ዛሬ በእኔም በወገኖቼ ላይ ረጨውኝ። ሃሌሉያ። ራካፓስኬ ፓራ ካላማድያ ምህረት እጅግ ብዙ አባታችን ተመስገን። ስለ ማርከን ስለ ራራህልን ያንተ በረከት ደግሞ ጌታዊ ፈጥኖ ወደኛ ስለሚመጣ አባቶ ተመስገን። አሁንም ለሚያማቸው ወገኖች እጃቸው በጫኑበት ስፍራ ላይ ስምን እጠራለሁ። የጌታን ስም የሚጠራ ሁሉ ይድናል እንደሚለው ቃል የሚያድነው የሚታደገው ስምን ኢየሱስን እጠራለሁ። በኢየሱስ ስም በሽታ ምንጩ ሁሉ የደረቀ ይሁን። በኢየሱስ ስም ስም ያለው ስም የሌለው ወገኖቼን ያስጨነቀ ግራ ያጋባ ከዚህ ሰዓት ጀምሮ ጸጥ ይበል። ማዕበሉን በስልጣን ጸጥ የምታረግ የዘላለም አባትና አምላኬ አሁን ጸጥ እንዲል ሬላ ማሲ ፓስኬ ፓራካሱ ፖሮሎ ማሲ ማራካላማዲ የእግዚአብሔር መንፈስ ወገኖቼ ንካቸው፣ ዳሳቸው። ያስጨናቂ ዘንግ በኢየሱስ ስም ይሰበር። ተጽዕኖ ሁሉ በኢየሱስ ስም ይፍረስ። ተግዳሮቶች ሁሉ በኢየሱስ ስም ጸጥ ይበሉ። አንተ እግዚአብሔር ሕዝብን የምትፈውስ ፈዋሽ አምላክ ነህ። በመገረፉ ቁስል እኛም ተፈወስ እንደሚለው ቃል በመገረፉ ቁስል ወገኖቼን ፈውሰ ይኸው እንድታረጋቸው እኔ በኢየሱስ ስም ጸለይኩኝ። አባቶ የተባረክ። ወገኖቼ ስለነካ ስለዳሰስ ሁሉ ተመስገን በኢየሱስ ስም። አንድ ጥሪ ሳላቀር ደግሞ ፕሮግራሜን አልጨርስም። ጌታ ኢየሱስ ክርስቶስን የግሌ አዳኝ ጌታ ያርጌ ይቀበላሉ ለምንኖር ወገኖቼ የመዳን ቀን ዛሬ ነው። ስለ ነገ የምናውቀው አንዳች ነገር የለም። ዛሬን ብቻ ነው ጌታ የሰጠን። ስለ ነገ አናቅም። ነገ የሚያሻግረን በህይወት የሚያኖረን አምላካችን ነው። እግዚአብሔር ደግሞ በቃችሁ ብሎ ደግሞ ወደ ዘላለማችሁ ቤት ከወሰደን እሱን ለመቀበል ከሱ ጋር ለዘላለም ለማሳለፍ ህይወታችን ለኢየሱስ ክርስቶስ በዚህ ምድር ያለን ሰተናል። ሪዘርቬሽን የሚሰጠው እዚህ ነው። ለተቀበሉት በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ኢየሱስ ጌታ ነው። ለዚህ ለጌታችን ለሞተልን ዛሬ ህይወታችን ሰተናል። ካልሰጠን ከኔ ጋራ ይህንን ጸሎት ጸልያላችሁ። ከዛ ደግሞ እኔ ደግሞ ጸልይላችኋለሁ። ጌታ ሆይ ወደ አንተ መጥቻለሁ። ኢየሱስን የግሌ አዳኝ ጌታ ካህን አድርጌ እቀበላለሁ። በልቤ አምናለሁ፣ ባፌም ደግሞ እመሰክራለሁ። ኃጢአቴን ሁሉ ይቅር በለኝ፣ ስሜንም በሕይወት መዝገብ ላይ ጻፈው። ስለተቀበልከኝ አመሰግናለሁ በኢየሱስ ስም። አባቶ ይህንን የጸለዩ ወገኖች ይባርካቸው። ሲወጡ ይባረኩ፣ ሲገቡ ይባረኩ። ህይወት ነፍሳቸው ሁሉ የተባረከ ይሁን። ወደ እኔ የመጡትን ፍጹም ወደ ውጭ አላወጣቸውም እንዳልክ በቤት ትከላቸው፣ አሳድጋቸው። ህይወታቸውን ሁሉ አንተ ተረከብ፣ አካሄዳቸውን ሁሉ አንተ ተረከብ። ተን ወደሚያከብር እግዚአብሔር ሆይ አንተ አምላካችንን ወደሚያከብር ትክክለኛ ቤተ ክርስቲያን ወስደ አሳድጋቸው፣ አስተምራቸው። ህይወታቸውን ሁሉ አንተ ቀይር፣ ከክፉ ሁሉ ደግሞ ጠብቃቸው። ወገኖቼ ላንተ አሳልፌ ሰጠው። እግዚአብሔር ተመስገን ስለተናገርከን ስላስተማርከን የሚጠቅመንን የሚበጀንን ጌታ ሆይ አንተ ቃልህን ወደ እያንዳንዳችን ህይወት ስላመጣ ተመስገን። አሁንም የሰማነው ቃል በእምነት ተዋህዶ 30-60 መቶ ፍሬ እንድናፈራ አንተ እርዳን። ቃሉን የሚነጥቅ ክፉ ተናጣቂ መንፈስ በኢየሱስ ስም ከዙሪያችን ይጠረግ። ሳምንቱን ጊዜያችን መውጣት መግባታችንን ሁሉ አንተ ተረከብ በኢየሱስ ስም። ኢየሱስ ጌታ ነው። እንግዲህ አምላካችን ተናግሮናል፣ አስተምሮናል። እግዚአብሔር አምላካችን ደግሞ የተናገረን በተግባር እንድናውለው ጌታ እሱ ራሱ ይርዳን። ወገኖቼ ፕሮግራማችን ጨርሰናል። እንግዲህ ሳብስክራይብ ያላረጋችሁ ሳብስክራይብ አርጉ፣ ላይክ አርጉ፣ ሼር አርጉ። ና ጌታ ኢየሱስ ክርስቶስ ደግሞ ረቶኛ አግዞኝ ደግሞ በሌላ ሀሳብ በሌላ ቃል በህይወት ብኖር አድሉን ቢሰጠኝ በሌላ ጊዜ ይዤላችሁ ቀርባለሁ። ጌታ ኢየሱስ ክርስቶስ ይወዳችኋል፣ እኔም ደግሞ ወዳችኋለሁ።
ተባረኩልኝ። አሜን።